ሰላም ሰላም፣ እንዴት ናችሁ? ከእንቅልፌ የተነሳው ነው እዚህ ጋር። እግዚአብሔር ይመስገን በሰላም አሳድሮ በሰላም ከእንቅልፌ እንድነቃ ስላደረገኝ እግዚአብሔርን አመሰግናለሁ። ትልቁ ነገር እሱ ነው እና ልክ ከፍራሻችሁ ገና ስትነሱ አይናችሁን ገለጥ ስታደርጉ እግዚአብሔርን አመስግኑ። በዛ ውስጥ ብቃር እግዚአብሔር ይመስገን በሰላም ተኝቼ በሰላም እንድነሳ ያደረገኝ አምላክ። የተነሳውኝና ወደ መታጠቢያ ቤት ሄድኩኝ። ፊቴን የምታጠበው በቀሲል ነው። ቀሲል ከሳሙና ይሻላል። ንጹህ ፊት የለኝም በነገራችን ላይ ፊቴ ንጹህ አይደለም፣ ግን ከሳሙና ይሻላል። ብቻ ቢያንስ አዳዲስ ብጉሮች አይወጡብኝም ማለት ነው። እና ቀሲል በብዛት ገዝቻለሁኝና በአሁኑ ሰዓት ሰውነቴን በሱ ነው የምታጠበው። ሰውነቴ አንዳንድ ጠባሳዎች ምናምን አለበት እና የሆነ በቃ ምን እንደሆነ ሙቀቱ ነው መሰለኛው። ሳውዲ የምኖር ታውቁታላችሁ እና አየሩ ነው መሰለኝ ሙቀቱ። ከመታጠቢያ በፊት በብዛት እሱን ቦካ አድርጌ በደንብ አረፋ እስከሚደፍቅ ድረስ ከሚያመጣው እና ከዛ ያው ሻወር ቤት ገብቼ በሱ በደንብ በመላ ሰውነቴን እታጠባለሁ ማለት ነው። ለጸጉሬ የምጠቀመዋለሁ በነገራችን ላይ፣ ለፊት የምጠቀመዋለሁ። ለጸጉሬ ከሂና ጋራ እቀባዋለሁ። ጸጉሬ ገና 2 አመቱ ነው ማለት ነው እና አሁን ቪዲዮ ላይ ታውታላችሁና ሂናና ቀሲል በጣም አሪፍ ነው ለጸጉር። እኔ አሁን ላይ ሂናው አልቆብኛል፣ ግን ትንሽ ቀሲል እጠቀማለሁ ማለት ሂና እስከማስመጣ ድረስ እና ማለት ነው። ለፊቴ እሱን ነው መታጠቢያ የማደርገው አሁን ላይ ማለት ነው። ምክንያቱም ሳሙናው ሽታ ስላለው። ቆይ እንዴ እና ቀሲል እና ሂና ለጸጉርም አሪፍ ነው። ቀሲል ለሰውነታችሁን እንደ ሳሙና አድርጋችሁ መታጠቢያ ይሆናል ማለት ነው። የቁርቁራ ቅጠል ነው በሀገራችን። እንደዚህ ትንሽዬ ለፊታችሁ ትንሽዬ እጃችሁ ላይ ደረግ አድርጋችሁ በደንብ ስብቅ ስታደርጉት ማለት ነው ሳሙና ነው የሚሆነው። አያችሁ ነጭ ይሆናል፣ እንደ አረፋ ነገር ይወጣዋል። ያ ደግሞ ጥሩ ነው ይባላል እና እስከ አንገቴ ድረስ ነው በደንብ እንደዚህ ሽታ አድርጌ ያልኩበት ማለት ነው። ለጸጉሬም 1 ማንኪያ ቀሲልና 2 ማንኪያ ሂና እያደረኩ ነው የሚቀባው። ለሰውነቴ 3 ማንኪያ በቀኛ በደንብ ከመጣሁት ብዙ ነው የሚሆነው፣ አረፋ ይወጣዋል እና ጥሩ ነው። ከሳሙና ይሻላል። በቃ ለኛ ለኢትዮጵያውያን ይሄ ሳሙና በጣም ነው ፊታችን የሚያበላሸው። ለምንድን ነው ኢትዮጵያ አሁን እኔ ሳሙና አልጠቀምም፣ በባዶ ውሃ ስለምታጠብ አናውቀውም። ሲጀመር ብዙ ገጠር ልጆች ሳሙና እንደዚህ በዛ ሰዓት የዛሬ 2003 2004 ብዙም አይደለንም እና እንደዚህ ነው የምንታጠበው እና ፊታችን በቃ ከጸይም እና በቀር እኔ አንዲት ነገር የለብኝም ኢትዮጵያ። እዚህ ሀገር ግን ከመጣሁ ጀምሮ ይሄው ሰውነቴ ፊቴ በቃ ብልሽት በጣም ነው የሚያስጠላው። ምንድን ነው ግን እላለሁኝ አንዳንዴ ወይ የምንበላው ምግብ ይሆናል ኬሚካል ምናምን ስላለበት ምናምን ሊሆን ይችላል ብዬ ራሴን አጽናናዋለሁኝ። ኢትዮጵያ ሲሄድ ግን እንደሚተወኝ ተስፋ አለኝ። እንደምንድን አላውቅም። ሀገርሽ እንደገባሽ ግን እንደው እርግፍ አድርጎ ነው የሚተውሽ ይለኛል ልቤ። እና ጋይስ እዛ ጋር ድምጽ ረብሾኝ ነው የመጣሁት። እዚህ ጋር ደግሞ ስመጣ የሙከየኩ ድምጽ እና ምንድናችሁ ፈልጌ ነው። በነገራችን ላይ የመጀመሪያ ቪዲዮ ነው ዩቲዩብ ላይ አይደለም። ዩቲዩብ ላይ ቲክቶክ ላይ ቪዲዮ የምፖስት ልጅ አይደለሁኝም፣ ግን ቲክቶክ ተከፈትኩኝ ከትንሽ ጊዜ ሆኖ ማነው ፌስቡክ ከከፈትኩኝ። ቲክታክም አለኝ፣ ቲክታክ አለኝ፣ ኢትዮጵያዊ ቲክታክ አለኝ እና አካውንት አለኝ 40 ምናምን ሺህ ተከታይ ያለው እና ግን ያው እኔ ቪዲዮ ሞጣ ሰው አይደለም እና ለመጀመሪያ ጊዜ ዩቲዩብ ባለፈው ቀን ከፍቼ ነበርና 31 ሰብስክራይብ ነው ያለውና ሰብስክራይብ አድርጉኝ። በቃ ከዚህ በኋላ መስራት ፈልጋለሁ ማለት መስራት ፈልጋለሁ እኔም እና ያው እንግዲህ አይኔን አጥቤ ቪዲዮ ሰርቻለሁ ዛሬ። ልሰራ እችላለሁ ግን ፖስት ማድረግ ሰው አልነበርኩኝም። እንግዲህ ለመጀመሪያ ጊዜ ነው። ሰብስክራይብ አድርጉኝ እና ደግሞ አንዳንድ ቪዲዮዎችን በተመቸኝ ሰዓት፣ ዛሬ ይሄ የመጀመሪያ ቪዲዮ ነው። ከዚህ በኋላ ሲመቸኝ አዲስ ነገር ሲኖረኝ ቪዲዮ ፖስት ማደርግላችሁ ይሆናል እና ሰብስክራይብ አድርጎኝ አበረታቱኝ። አዲስ ነገሮችን ይዤላችሁ እመጣለሁ እንደ እግዚአብሔር ፍቃድ ማለት ነው፣ ሲመቸኝ ማለት ነው። እና ይሄ የመጀመሪያ ቪዲዮ ስለሆነ እዚህ ጋር ጸጉሬን ፊቴን ታጠብኩኝና በቀሲል ታበቃው በኋላ ፊቴን እንደዚሁ ተውኩት። እኔ ፎጣ ራሱ አልጠቀምም ለፊቴ ማለት ነው። እንደዚሁ ነው በራሱ ጊዜ ነው የማደርቀው፣ በራሱ ጊዜ በንፋስ እንደዚሁ ነው የሚደርቀውና ከዛ በኋላ ጸጉሬን ደግሞ ስላደርኩበት ማታ ስተኛ ጎንብዬው ነበር የተኛሁት። እዚህ ጋር ወጠር አደርጋታለሁ። በነገራችን ላይ ጸጉሬ በጣም ነው ያደገው። አሁን የዛሬ 2 አመት ነው የተላጨሁትና ያኔ በሙሉ ነበር የተላጨሁት። ትንሽ ተበላሽቶብኝ ነበረ እና አሁን ደግሞ በጣም
እንክብካቤ እያደረኩለት ነው እንዳልኳቸው በሂና በቀሲል ምናምን እያደረግኩኝ በደንብ እየተንከባከብኩት ነው እና ጥሩ ላይ ነው ያለው። እዚህ ጋር ጨርሼ ወጣሁኝ። አሁን የምንሄደው ወደ ጸሎት ቤት ነው። ያው የሰው ልጅ እግዚአብሔርን ፈጣሪውን ማመስገን አለበት እና በተለይ ተኝቼ ስነሳ ሁሌም ጸሎት ባደርግ እኔ በጣም ነው ደስ የሚለኝ። ያው ግን አንዳንዴ ያደርጋለሁ፣ አንዳንዴ ደግሞ እንትን እላለሁ እና ግን እግዚአብሔር በረዳኝ መጠን ልቤ ወደዛ ነው የሚመራኝ። ልክ ስነሳ የተኛውበትን ካጣጠፍኩ በኋላ በይ ወደ ጸሎት ይለኛል ልቤ ማለት ነው። ልቤ ምን ጊዜም ልክ ነው እና እዚህ ጋር ደግሞ ቤታችን እኔ ብዙ ጊዜ በነገራችን ልቤን አዳምጣለሁኝ። ልባችሁን አዳምጡ የእውነት እና እዚህ ጋር ደግሞ ቤታችን ኮተት ምናምን ነው እና እዚህ ጋር ነጠላ ለብሼ ወደ ጸሎት ልሄድ ነው እና በጣም ሰብስክራይብ አድርጉኝ። ይሄ የመጀመሪያ የዩቲዩብ ቪዲዮ ነው። እንግዲህ እንደ እግዚአብሔር ፍቃድ ደህና ነገር ይዤ እመጣለሁ ብዬ አስባለሁኝ እና ሰብስክራይብ አድርጉኝ። ቴንኪው፣ አመሰግናለሁ የሀገሬ ልጆች።